እስኪ ውድ ኢትዮጵያውያን እባካችሁን ይህንን ቪዲዮ ሼር ዱዌትና እንዲሁም ኮፒ ሊንክ በማድረግ ሪፖስትን በማድረግ እባካችሁ ተባበሩን። ምክንያቱም ይህቺ የምትመለከቷት እህታችን ዛሬ ሰኔ 18 ማክሰኞ ሮብ ዕለት በኤርፖርት ዓለም አቀፍ ኤርፖርት ላይ ትገኛለች እና ምንም የምታወራው ነገር የለም። ትንሽ ተጎዳች ትመስላለች። በጣም ፓስፖርቷን ማግኘት አልተቻለም። እንዴት እንደሆነ ባይታወቅም ምንም የምታወራው ነገር የለም እና እባካችሁ ቤተሰቦቿ እንዲያዩት ይህንን ቪዲዮ በተቻላችሁ መጠን ሪፖስት ዲዩትና ኮፒ ሊንክ እያደረጋችሁ ተባበሩን እባካችሁ። እቺ ልጅ ወደ ቤተሰቦቿ የምትመለስበት ነው እናመቻች። ኡፍ የኔ ከርታታ እናቶች በጣም ያሳዝናሉ። ከእድሜያቸው የገፉ ሴቶች በሚያርፉ ጊዜ ስደት ዓለም ላይ ሲንከራተቱ ስናይ በጣም ልብ ይሰብራል። በጣም ታሳዝናለች። ውድ ኢትዮጵያውያን ባላችሁበት አላህ ሰላማችሁ ያብዛላችሁ፣ ሰላም ሁኑልን። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ቤተሰብ በተቻለ አቅም ሼር እያደረጋችሁ ራሳችሁን እየጠበቃችሁ በመጣ መጨረሻችን ይሄ ሲሆን በስደት ዓለም የኢትዮጵያ ሕዝብ ያሳዝናል። እናቶች በሚያርፉ ጊዜ ይሄን ሲገጥማቸው ያሳዝናሉ። እችን እህታችን በምስሉ ላይ የምታያት ታሳዝናለች። መግቢያው ላይ ያያችኋት ሼር እያደረጋችሁ ቤተሰቦቿ ካያችሁ፣ አሁን እንግዲህ ሁሉም ሕዝብ ሚዲያ ተጠቃሚ ነው። በተለይ አንዳንድ ሀገር ገጠር አካባቢ ከሆነ እንጂ ሚዲያ ይጠቀማል። ሚዲያ የሚጠቅመው ለዚህ ነው። አንዳንዴ መልካምም ነገር ልንሰራበት በራሳችን ብር ጥሩ ነገር ልናይበት ይገባል ማለት ነው እና ታሳዝናለች። ሼር አድርጉላት፣ ቤተሰቦቿ እንዲያያት። ይሄኔ ቤተሰብ ልጆች ያላት ይሆናል። አላህ ወደ አንቺ ይመልስሽ፣ ወደ ራስሽ ይመልስሽ። ታሳዝናለች። ምን እንደሆነች እሷና አላህ ብቻ ነው የሚያውቀው። ለምን እንደተነካች ምን እንደገጠማት። በተለያየ ህዝብ ሀገር እንደዚህ አይነት ነገር በስደት ዓለም በአረብ ሀገር በጣም እንደዚህ አይነት ነገር እየበዛ ነው ያለው። ምክንያቱም ያው ጭንቀት ሊሆን ይችላል፣ ለመዳሞች ጭንቀት፣ አንዳንድ ቤት ላይመቸን ይችላል። ራሳችን መጠበቅ አለብን። የአይምሮ በሽተኛ እስከምንሆን ድረስ መጠበቅ የለብንም። በጣም ከራሳችን በላይ ከሆነብን ያን ስራ ለቀን መውጣት፣ ካልሆነ ሀገራችን ላይ መሞት ነው ያለብን። የሰው ሀገር ላይ የሰው ሀገር የሰው ነው አንዳንዴ። ምክንያቱም በጣም የከፋ ጊዜ ሊሆን ይችላል። ነገር ግን ቢሆንም ከቤተሰብ ጋር ከልጆች ጋር ችግሩን ብንቀፍ ችግሩን ብናሳልፍ ይሻላል ብዬ ነው ማስበው። ያሳዝናሉ። እቺ እህታችን ይሄኔ ያልፈልኛል፣ ልጆቼን ማስተምራለሁ፣ አሳድጋለሁ ብላ ወጥታ ይሆናል። ነገር ግን አልሆነም። አሁንም ድረሱላት። የኢትዮጵያ ሕዝብ አዛኝ ነው። የኢትዮጵያ ሕዝብ ጨካኝ እንደሆነም አዛኝ ነው። በስደት ዓለምም ጨካኝነት እየበዛ ነው ያለው። ሞት በዝቷል። ሞት እንደ ቀልድ ሆኗል። ጠዋት ያየነው ማታ እናጣለን፣ ማታ ያየነው ጠዋት እያጣን ነው ያለነው። የምንሰማው በተለያየ ሚዲያ ከባድ ሀዘን ነው። ከባድ ወጣቱ ወጥቶ መቅረት ነው የበዛበት ዘመን ደርሰናል። እኔ ብቻ አላቅም ምለውን ራሱ ይጠፋብኛል ማለት ነው። ያም ሆነ ይህ በስደት መልስ ብዙዎቻችን ነው ላይመቸንም ሊመቸንም የምንችል ማለት ነው። ምክንያቱም ራሳችን መጠበቅ ነው ያለብን። ለልጆቻችን እኛ ራሳችን ስንጠብቅ አንዳንድ ነገራቶችን እያሳለፍን በመጣ አረብ ሀገር ያለን ሴቶች፣ አረብ ሀገር የቀመስን ሴቶች ጭንቀት አንችልም። ለምን? ብር እንይዛለን፣ ሰርተን ብር እንይዛለን። ያ ብር ደግሞ አለምክንያት ሲጠፋብን፣ ሀገር ስንገባ ያ ብር ሲያልቅብን በጣም ወደ አይምሮ በሽተኛ እንሆናለን። ያ ከመምጣቱ በፊት መጀመሪያ ላይ ስንሰራ የማን እንደምንሰጥ፣ የማን እንደምንደግፍ፣ ለማን እንደምንልክ ጠንቅቀን ማወቅ አለብን።
ያን ስላልሆነ ብራችን ሲያልቅ ሁሉንም ይርቀናል። ሁሉንም ከብራችን ጋር ነው። ብራችን ሲኖር ነው ሰውንም ምኑንም የሚደግፈንም ሚስቅልንም። ወላሂ እኔ ስላየሁት ነው። ያ ስለሆነ ብር አላቂ ነው፣ ዘላቂነት የለውም። በደንብ መያዝ አለብን። ተመልሰን ልጆቻችን ጥለን ወደ ስደት እንማራለን። ለምን ያን የመጀመሪያው ስናጣ በጣም ይከብድናልን። ኑሮ ስለሚከብድ ከባድ ነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ። ለዚህ ቤት አዲስ ከሆናችሁ ማለት ነው ላይክ አድርጉኝ፣ አይከፈልበትም። እንተዛዘን። በሀገራችንም ፍቅር ካለ ብር አለ። እዚህ ሚዲያ ላይ ብንጠቀም ብንተዛዘን፣ ላይክ ብንደራረግ የሰው ሀገር ግርድናንም እንቀፍ ነበር ማለት ነው። እና አላህ ይዘንልን፣ ወቅቱ ከመቅረት አላህ ይጠብቀን። የሞቱትንም አላህ ይርሐማቸው። አላህ ለቤተሰቦቻቸው መጽናኛ ይስጣቸው። ያሉትንም በሰላም ለሀገራቸው ያብቃ።